ዛሬ ስለ አንዲት መልካም እጽ ዘርፈ ብዙ ጥቅም የማጋራችሁ ይሆናል። አሰርኩሽ ወይም ተበተብኩሽ ትባላለች። ለሰላቢ መከላከያ፣ ለእብድ ውሻ ንክሻ፣ ለእባብ ንክሻ፣ ለመንሴ ስኪት ወይም ለድክመተ ወሲብ፣ ለጨብት፣ ለከብት እርባታ፣ ለሁሉም ቁስል፣ ለግርማ ሞገስ፣ ለደም ፍታት፣ ለሰው መውደድና የመሳሰሉት በርካታ ጥቅሞችን የምትሰጥ ድንቅ እጽ ነች። አሰርኩሽ በምስሉ ላይ እንደምትመለከቱት ሐረግ መሳይ አንድ ዘለላ ቅርንጫፍ ላይ 5 ቅጠል ያላት ሴቴና ወንዴ በመባል የምትጠራው ከዛፍ ላይ የተንጠለጠለች እጽ ናት። አሰርኩሽ ቆላማና ወይነ ደጋ አካባቢ በብዛት ከቁጥቋጦ የማጠፋ እጽ ናት። እጽዋቷ ትንሽ ስሯ የመርዛማነት ባህሪ ያላት ሲሆን በማር ስትወሰድ እጅግ በጣም በትንሹ እንዲሆን ይመከራል። ወደ ጉዳይ ሲገባ የአሰርኩሽ ገቢር እንደሚከተለው አጠራርጌ አቀርብላችኋለሁ። የአሰርኩሽ ወይም የተበተብኩሽ አቆራረጥና ገቢሮቿ። በቅድሚያ እጽዋን ከመቁረጦት በፊት ንጹህ ለመሆን ይሞክሩ። ከዛ በመቀጠል ጧት ፀሐይ ከመውጣቷ በፊት እጽዋ ወዳለችበት ቦታ በመሄድ የእጽዋን ማንገሻ ጸሎት 7 ጊዜ በላዩ ላይ በመጸለይ ወይራን ካሴ ቆፍረው በቀንድ ካራ ለመቁረጥ ሲዘጋጁ ዓለምን በፈጠረ አምላካችን ስም እየገዘቱ የተባለችውን አይነት ፈውስ ትሰጥ ዘንድ በቢላዋ በመቁረጥ ለተባለው አይነት ሙያ መዋል ነው። እጽ አንግስ አሊያም የእጽዋት ማንገሻ ከዚህ በፊት ስለላኩላችሁ ወረድ ብላችሁ ፈልጉት። ያሰርኩሽ ወይም የተበተብኩሽ ገቢሮቿ። ለሰላቢ መመለሻ። ሰላቢ ማለት የተለያዩ ክፉ መናፍስቶች በሰው የተላኩ ባይነጥላ በዛር መልኩም ቤታችን የገቡ አጋንቶች የሚሰሩት ክፉ ስራ ነው። ስራቸው ወጥ ማበላሸት፣ እንጀራ የተቦካ ሊጥ ማበላሸት፣ እንጀራ ማሻገት፣ የእህል በረከት ማጣት፣ የብራችን በረከት ማጣት፣ የእንስሳቶች ምርታቸው መቀነስ፣ እንደ ወተት ወዘተ ናቸው። የአሰርኩሽ ስር ከሚበላሽ ዕቃ፣ ከሚጠፋው ዕቃ፣ ከቧሃ ዕቃ፣ ከብር ማስቀመጫ ሳጥን ወዘተ በቀይ ሐር አስረው ያስቀምጡ አሊያም ይሰሩበት። አያስነካም፣ የተበላሸውም ይስተካከላል። ይቅርታ ለጫጫታው። ሌላኛው ለእብድ ውሻ ንክሻ መዳኛ ነው። ያበደ ውሻ የነከሰ እንደሆነ ያሰርኩሽ ወይም የተበተብኩሽ ስር በተባለው መሰረት በመቆፈር በትንሿ ጣት ለክተህ አድቀቀህ ፈጭተህ በማንኛውም ሰዓት በግማሽ ሊትር የላም ወተት ጋር በመቀላቀል ይጠጡ። ሌላው ለእባብ ንክሻ ነው። ለማንኛውም እባብ ንክሻ መከላከያና ገና እጿ ስትቆረጥ እጽ አንግስን ጸልየህ ከጨረስክ በኋላ በጣት አጽድቅ ከትበህ ባንገት እሰር። ከዛፍቱ መድኃኒት ነው። ለድክመተ ወሲብ ወይም ለመንሴ ስኪት የብልቱ ሴሎች በመድኃኒት በስኳር በግፊት በመዳከም ብልት አለመነሳት ችግር ለፈጠረበት ሰው የሚሆን የአሰርኩሽ ስር የወንዴ ቃጫ ስር። ሁለቱም ከሰባት ቦታ በወይራ ዛቢያ ቆፍረህ ስሩን በንጽህና ቀጥቅጠህ ሁለቱም አንድ ላይ ቀላቅለህ በአንድ ማሰሮ ውስጥ ከግማሽ ኪሎ ጥሬ ምስር ጋር በደንብ ቀቅለህ መቁረጥ ጧት ለ3 ቀን ያክል መጠጣት ነው። የእጽዋቱ መጠን ከሁለቱም 6 የሾርባ ማንኪያ ይጠቀሙ። ለግርማ ሞገስ ወይም ለሰው ፍቅር ያሰርኩሽ ስር ከዚህ በፊት በላኩላችሁ የደላሹት ገቢር አቆራረጥ መሰረት በመቁረጥ ለሚሹት ሁሉ መፍትሄ ተሆን ዘንድ በፈጣሪ ስም አውግዘህ በጣት አጽድቅ ለክተህ በአረብ ቆዳ በመከተብ ከኪሴ ወይም ከአንገት ስር አንጠልጥል። ይህንኑ ገቢር ለንግድም ይሆናል። ጠጅ ለሚነግድ ሰው ከምሸታው ዕቃ ስር በስም ጠቅልለህ ቅበር። አልሸጥ ብሎ የገረገረው እንዲሸጥ ይሆናል። የደለሹት ገቢር ከዚህ ቀደም ስለለቀቁላችሁ ወደ ታች ወረድ ብላችሁ ለማየት ሞክሩ። ላምና ጥጃ አልዋለድ ቢሉ ላሚቱ ጥጃዋን ብትጠላ ያሰርኩሽ ስር በአምሳያ ላም ቅቤ ለውሰ ጥጃዋንና ላሟን ቀባ፣ እጅጉን ይዋደዳሉ። የጨብት መፍትሄ ያሰርኩሽ ስር የመቀመቁ ስር የዘረጭ ፍሬ። እነዚህ በትንሿ ሻይ ማንኪያ አንዳንድ ከሶስቱም በመለካት በንጹህ ማር በመለወስ ጧት በባዶ ሆድ ለ3 ቀን መዋጥ ነው። ማሸሪያው የገብስ ጠላ ጠጣ ወይም የዶሮ ወጥ ብላ ትድናለህ። ለደም ፍታት ወይም የወር አበባ ለሚዛባባቸው ያሰርኩሽ ስር ለ3 ቀናት ያክል በመቀነት አድርጋ ወገቧን አስራ ትሰንብት፣ ድጋሜ አይመለስባትም። ለከብት እርባታ ያሰርኩሽ ስር ምሰህ አምጥተህ በትክል ድንጋይ ቀጥቅጠህ በዕለት ውሃ በጥብጠህ የከብቶቹ በረት በማለዳ ለ3 ቀን እርጭ። ከብቶቹንም በአሞሌ ጨው ቀላቅለህ በትንሹ አስልሳቸው። ለማንኛውም አስፈሪ ቁስል ያሰርኩሽ ስር ቆፍረህ አድርቀህ ደቁሰህ ከቁስሉ ላይ እስኪድን ድረስ መነስነስ ነው። ፍቱን ነው። ለአይነ ጥራ
ለፍርሃት በፈተና ጊዜ ለሚጃጁ ያሰርኩሽ ስር የሐረግ ሬሳ ስር የቀብረጭው ስር ለየብቻ አድርቀው እኩል በመቀላቀል ማታ ማታ ሲተኙ አንድ የሾርባ ማንኪያ በመለካት ተሸፋፍሎ 7 ቀን ይታጠኑ። ይህ ድንቅ ያሰርኩሽ ጥበብ ከድንቅ አባቶቻችን ከትውልድ ወደ ትውልድ ሲዋረድ ቆይቶ እኛ ዘንድ ደረሰ። እኔ ደግሞ በዚህ መልኩ ለሁላችን እንዲዳረስ አደረኩት፣ ከተብኩት፣ ነገርኳችሁ። ድንቅ ነው። ይህን አይነት ዕውቀት ለማግኘት ሊቃውንቶች ያውቁታል። ምን ያህል ደጅ የሚጸናበት ምን ያህል ውጣ ውረድ እንዳለው ይህን አይነት ዕውቀት ለማግኘት ሊቃውንቶች ያውቁታል። ምን ያህል ደጅ እንደሚጸናበት ምን ያህል ውጣ ውረድ እንዳለው ምን ያህል ዋጋ እንደሚከፈልበት። የአሁኑ ዘመን ትውልድ ግን እድለኛ ነው ባይ ነኝ። ምክንያቱም በየቤቱ ሆኖ ብዙ ጥበብ ይቀስም ዘንድ ምቹ ነው። በሊቃውንቱ በአካባቢው ብዙ ያሰርኩሽ ገበሬ ይኖራል። መልካምና ቅን ሐሳብ ያለው ሰው ያለ እንደሆነ በኮሜንት ስር ተጨማሪ ጥቅሞቿን ለብዙሃኑ ማካፈል ይቻላል። ውድና የተከበራችሁ ጥበብን በጥበብ የምትሹ የዚህ ዩቲዩብ ቻናል ቤተሰቦች ይህን ዕውቀት እንዲስፋፋ እንዲሁም ትውልድ በአበው ጥበብ ይታደስ ዘንድ የምትሹ ሁሉ ሼር በማድረግ አዳርሱ። የቀደምት አባቶቻችን ዕውቀት እና ጥበብ ሳይበረዝ እንደወረደ ይቀርባል። የአያቶቻችን የእጽዋት ጥበብ በህይወቱ ላይ ለሚያጋጥሙ ችግሮችና መፍትሄዎቻቸው ክፉ መናፍስትን እንዴት ማራቅ እንደሚችልና የብራና መጻሕፍትና ጥቅማቸው በዚህ የዩቲዩብ ቻናል ይዘረዘራል። ሰብስክራይብ በማድረግ ቤተሰብ የሆኑ ኢትዮጵያዊነት ታላቅነት። እዚህ ቻናል ውስጥ ከ300 በላይ መሰል ቪዲዮዎች እንዳሉ እንዳትዘነጉ። አመሰግናለሁ።